እዚህ ጋር እንደምታዩት ዩኒፎርሜን ልቀይር ተዘጋጅቻለሁ። ዩኒፎርሜን እየፈለግኩኝ በጣም ብዙ ሰዓት ስለፈጀብኝ ትንሽ አርፌ ዩኒፎርሜን ልቀይር አስቤ ነበር። አሁን ዩኒፎርሜን አገኘሁት። ከዛ ዩኒፎርሜን ሸሚዝ መልበስ በጣም ነው የሚያስጠላኝ። ከሚያስጠሉኝ ነገሮች ውስጥ ሸሚዝ መልበስ ነው። እንደምንም የጠበበኝን ቲሸርት አወለኩትና ሸሚዙን ለመልበስ እየተታገልኩኝ ይገኛለሁ። ሸሚዙን በደንብ አጣጥፌ ስላስቀመጥኳትኝ በዚህ መልኩ ሸሚዜን ለብሻታለሁ ማለት ነው። ሸሚዝ አለባበስ ባይዘው በጣም ነው የሚያምርብኝ። ሸሚዝና ሱፍ በጣም ነው የምወደው። እና አሁን የእጀታ አንትሬን ቆለፍኩኝና የእጀታ አንትሬን ቆልፍ ያለው አሁን ደግሞ እንደምታዩት ሱሪ ልለብስ ነው። ሱሪንም አጣጥፌ ነው ማስቀምጠው። ተኩሼ ያው መተኮሻ ባይኖረንም የፈላ ውሃ ሃይላንድ ውስጥ ከትቼ ተኩሰዋለሁ። ሱሪ እንደምታዩት በዚህ መልኩ ነው የምለብሰው። ቀበቶም ሊኖርም ላይኖርም ይችላል። ሲቀበቶ ካለ ከተሰጣ እንደክላለን፣ ከሌለ ደግሞ ያው ሱሪያችን እየወለቀን ቢሆን እንሄዳለን ማለት ነው። ይሄንን ያሰብኩት ለዛሬ። እስኪ ሌላውን ደግሞ አንድ ላይ እንይ። እስኪ የከፈትኩት ዘፈን አዝናንቶኝ ደግሞ እዚህ ጋር በጣም እየደነስኩኝ ነበረ። ዘፈኑ በጣም የሚያዝናና ነው። በዚህ አጋጣሚ ለእናንተም የቪዲዮ መጨረሻ ላይ ጋብዛችኋለሁ ብዬ አስባለሁኝ ከተሳካልኝ። ሱሪን በዚህ መልኩ ለብሼ ጨርሻለሁ። ሸሚዜን በጣም ነው መወደው ሱሪ ውስጥ ግን እስኪ መጨረሻ ላይ ላውጣውም እችላለሁ። እንደዚህ ያምራል አያምርም? እስኪ ኮሜንት ላይ ጻፉልኝ። እስኪ አንድ ላይ እንየው። እስኪ እዚህ ጋር ደግሞ ሱሪ መወተፍ ብዙ ሰዓት ፈጅቶብኝ እስካሁን ድረስ እየወተፍኩኝ ይገኛለሁ። ሱሪ በመወተፍ ብቻ 1 ሰዓት ነው የፈጀብኝ። እስኪ አሁን ደግሞ ሹራባችንን እንለብሳለን ማለት ነው። ሹራባችንን ከለበስን በኋላ ያው ሹራባችንን ለብሰን እስኪ ቀበቶ መጀመሪያ ግን ቀበቶን ፈልግ። ቀበቶ ወሳኙ ነገር ቀበቶ ስለሆነ ቀበቶ ፈልጌ እመጣለሁ። ቀበቶ ያው የወደቀ ቢሆንም ይሁን ብለን ቀበቶን አድርገነዋል። ያው ትምህርት ቤት መሳቂያ ነው የምንሆነው። ያው ቀበቶን ካረግን በኋላ ደግሞ አሁን ደግሞ ቀበቶን ካዘናነጥን በኋላ ሹራባችንን እናደርጋለን ማለት ነው። ሹራባችንን እናድርገው እስኪ። ያው እንግዲህ በዚህ በምታዩት መልኩ ሹራባችንን አድርገናል። ከኮሌታው ጋር ምናምን በቃ ፏ ነው ያልኩት። ሰርግ መሄድ ነው የሚመስለው። እስኪ እንግዲህ አሁን ደግሞ የሚቀረን ነገር እስኪ አሁን እንግዲህ ራሴን ዞር ብዬ ሳየው የቀረኝ ጫማ መሆኑ ትዝ አለኝ። ነጠላ ጫማን ያደረኩት። አሁን ወደ ሽፍን እናድርገው ማለት ነው። ሽፍን ጫማ ነው ምን ጊዜ ተማሪዎች ትምህርት ቤት አድርገው መሄድ ያለባቸው። እኔም ሽፍን ጫማዬን አወጣሁትኝና ካልሲ ደግሞ የታጠባለኝ የለኝም ብዬ አየሁኝና ካልሲን አንስቼ አየሁትኝ። በጣም ሳሸተው ደግሞ በጣም ነው የሚሸተው። ካልሲን አሽተተቱ ጣልኩት ወደዛ። በጣም ከመግማቱ የተነሳ ወደዛ ነው የጣልኩትኝ። ሌላ ፍሬሽ ካልሲ ከእንትኔ ስር ማውጣት እንዳለብኝ ሲገባኝ ጊዜ ካልሲን አውጥቼ ንጹህ ካልሲን አደረኩኝ ማለት ነው። በዚህ መልኩ ጫማችንን አድርገን እንመጣለን። ጫማችን ደግሞ ይሄንን ይመስላል። በዚህ በምታዩት መልኩ ያው የቆየች ጫማ ብትሆንም ጫማችን አሪፍ ነች። ለጊዜው ቆይታችን ይሄን ይመስላል። ይመቻችሁ።